ዓለማችንን የቀየረ ወይንስ እብድ? ብዙዎች እሱን ሊሳካለት አይችልም ብለው ተሳልቀውበት ነበር። ዛሬ ግን የዓለማችን ቁንጮ ባለጸጋ ከመሆን አልፎ የሰውን ልጅ ወደ ማርስ ለመውሰድ እየተጋ ያለ ብቸኛው ሰው ነው። ለመሆኑ ኤለን መስክ ማን ነው? ዛሬ ስለሱ የማይወሩ 3 አስገራሚ እውነታዎችን እናያለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮአችን መጨረሻ አብራችሁን ቆዩ። ኤለን እንደ አውሮፓውያን አቆጣጠር በ1971 በደቡብ አፍሪካ ተወለደ። በልጅነቱም ታዲያ በጣም ዝምተኛና መጽሐፍን ማንበብ ይወድ ነበር። ይሁን እንጂ በትምህርት ቤት ጓዶቹ ሁልጊዜ ድብደባና ትንኮሳ ይደርስበት ነበር። እንደውም አንድ ጊዜ ይላል ኤለን ሲያስታውስ ከደረጃ ላይ ተገፍትሮ በመውደቅ እስከ መታፈን ደርሶ እንደነበረ ያስታውሳል። ነገር ግን ይህ ሁሉ መከራ አላስቆመውም። እንደውም ኤለን ገና በ12 ዓመቱ የራሱን የቪዲዮ ጌም ሰርቶ በመሸጥ የቢዝነስን ዓለም ሀ ብሎ ተቀላቀለ። ብዙዎቻችን ኤለን መስክን የምናውቀው በዛሬዎቹ ስኬቶቹ ነው። ነገር ግን ኤለን እንደ አውሮፓውያን አቆጣጠር በ2008 ሁሉንም ነገር ሊያጣ ትንሽ ብቻ ቀርተውት ነበር። የሰራቸው የመጀመሪያዎቹ 3 ሮኬቶች ሲተኮሱ ፈንድተው ከሸፉበት። በዚያ ጊዜም የያዘውን ገንዘብ ሁሉ ተሟጦ ነበር። ቴስላና ስፔስ ኤክስም በመክሰራቸው ምክንያት ሊፈርሱ ጫፍ ላይ ደረሱ። ነገር ግን ኤለን በእነዚህ ሁሉ ተደራራቢ መከራዎች ተስፋ አልቆረጠም። ይልቁንም የመጨረሻ ሙከራ አደረገ እንጂ። ያቺም የመጨረሻ ሙከራ በመሰካቷ ዛሬ ስፔስ ኤክስ በዓለም ላይ ግዙፍ የግል የጠፈር ድርጅት ለመሆን በቅቷል። ኤለን መስክ ለምን ይህን ያህል ይለፋል? ለገንዘብ? በፍጹም። የሱ ትልቁ ህልም የሰውን ልጅ መልቲ ፕላኔተሪ ወይንም የሰው ልጅ በበርካታ ፕላኔቶች ላይ መኖር የሚችል ፍጥረት ማድረግ ነው ይላል። በማርስ ላይ መሞት እፈልጋለሁ፣ ነገር ግን ሲጋጭ አይደለም የሚለው ዝነኛ ንግግሩ የሱን ቁርጠኝነት ያሳያል። ከኤለን መስክ የምንማረው አንድ ትልቅ ነገር ቢኖር ዓለም ያላመነችበትን ህልም ማለም እና ለዛ ህልም እስከ መጨረሻው መታገል ነው። እናንተስ ስለ ኤለን መስክ ምን ታስባላችሁ? እብድ ነው ወይንስ ጀግና? ሐሳባችሁን በኮሜንት ግለጹልኝ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልኩኝ በቀጣይ ቪዲዮ እስከምንገናኝ መልካም ቀን